ሰላም ሞጣ የሰዓቱ ምንድነው? ሞጣችን ሰላም ምንድነው? ስምህ ምንድነው? ሩላው ግን ሙቁ አይሆንም። የሰዓቱ ጉማጅ ማን ነው? የሰዓቱ ጉማጅ አርበኛ ዘመነ ካሴ። የደመጫ አረቄ ያለ ካለ ዘም የሚጠጣውን የቢራ ጠርሙስ እየቆጠራችሁ ነው አይደል? ዘመነ ካሴ እኮ ጀግና እኮ ነው። ቁጭ ብሎ አይደለም እየተዋጋ ነው። ሞጣዬ እኔ ትንሽ አንድ ነገር የምነግር ነገር ፋኖ ነህ? የሰዓቱ ጉማጅ ፋኖ ነኝ። የአርበኛ ወንድማችን ፋኖ ግን በቲክቶክ ይገባል። ግን አንተን ለመናገር ነው የገባሁኝ። አንተ ምነግር አስረግጬ ምነግር ነገር ስላለኝ ነው የገባሁ። እሺ በመጀመሪያ ጊዜ ቢያንስ እንኳን 95% አንተን አደንቃለሁ። ግን ደግሞ 5% የሆነ ሰዓት ላይ 5% እንዴት አታውቅም? 5%ማ ልነግር ነው። እሺ የሆነ ሰዓት ላይ ፈጣሪ ከፈለገም ቦምብ ቢጣል ብለህ የተናገርካት ነገር አሁን እዚህ ላይ ይሄ ለአንተ ጥሩ አይደለም። ምን ማለት ነው? ከምን ያን ያደረኩት ምን ፈጣሪ ከፈለገ አንዱን ነጭ አድርጎ እንዴት ሰራው፣ አንዱን ጥቁር አድርጎ እንዴት ሰራው? ጠይቃ ፈጣሪ ለምን እናንተ እኮ አንተ ይሄንን ነገር ነጭና ጥቁር ለምን አድርጎ ሰራሽ? አንተን ነው የምጠይቅ። እንዴት በእሱ ስራ እንዴት ትገባለህ? አንተን በፈጠራ ፈጣሪ ለመኖሩ ታምናለህ አንተ? ማን ነው ፈጣሪ? አምናለሁ እንጂ ስላለ መስሎ አንተ የተቀመጥከው አይተኸው ታውቃለህ? ፈጣሪ ለመሆኑ ፈጣሪ አይተኸው ታውቃለህ? ፈጣሪ ነጭ ነው ጥቁር? ፈጣሪ ምን ይመስላል? አካሉን አይተኸዋል? አናግረዋል? የሚቀመጠው አንተ በቃ እየጠየኩ ነው። መፈርጠጥ አይቻልም። መልስ። ፈጣሪን አይተኸው ታውቃለህ? ፈጣሪ አይዳሰስም። ፈጣሪ አይታይም። መንፈስ ነው። ምን ማለት ነው መንፈስ ነው? ማየትም አይቻልም። እና ታዲያ እኔስ ምን አልኩ? እኔም እኮ ያልኩ እግዚአብሔር የከለር አምላክ አይደለም ነው እኮ ያልኩ። ኢየሱስ ነጭ ነው ይላሉ፣ ያስተምራሉ። ማርያም ነጭ ስማ ታዲያ ለምንድን ነው የነጭ አምላኪኛ የምንሆነው? አይወላ አሁን እኮ አንተ ከፈለገ ፈጣሪንም ጋፈጠዋለሁ ኩርጭፍጭፍ ቦምብ ይጣል ብለህ ያልክ ለምን ነው? እና ንግግሩን ሙሉውን ሳሰማ ለምን ትጠይቃለህ? በዚያን ጊዜ መገኘት ነበረብህ። ያ ሲባል እኔ እኮ ስለምከታተል ነው። ተቆርጦ ነበር ከዛኔ ሙሉ ንግግር ላይ። አይ እኔ የሰማሁትን ነው። የለም እኔ ያልኩት ገብርኤል ዳቦ አይበላም ስል ተቃወመ፣ ሰው ተሳደበ ማለት ነው። እናዘጋ ቤቱ ሲሉ ምን ማለት ነው? ጊዮርጊስ ተነስቶ ሊዋጋልን አይችልም። አማራ ራስ ተዋጋ ነው። ማንንም ዲፔንድ አታርግ ተዋጋ ስል ሰው ተሳደበ እየገባ። እንግዲህ ገብርኤል ዳቦ አይበላም በማለቴ እግዚአብሔር ከተጣላኝ አሁኑኑ ቦምብ መጣል ይችላል ብያለሁ። ስህተት ነው? ኧረ ሞጣችን ኧረ ተው እንታገርበት። ኧረ ተው ሞጣ የቲክታክ ፋኖ እኔ እግዚአብሔርን አማራ በጣም ጉሬላ ፋይት የሚለውን ጎግል ላይ ሳነብ መሳሪያ የማያሳይ ትጥቅ የማያሳይ በሽምቅ የሚዋጋ ነው ይላል። ግን ለመጀመሪያ ጊዜ እነዘመነ ካሴ ጉሬላ ፋይተር የቲክታክ ተዋጊዎች በመኖራቸው አማራ ደስ ይበልህ። በጊነስ ቡክ ላይ መመዝገብ አለባቸው እነዚህ ወጣቶች። በእውነት እኔ ለማንኛውም እግረኛ ተዋጊ ነኝ። እሺ